ሰላም ሰላም እንዴት ናችሁ? ውድ የዩቲዩብ ቤተሰቦቻችን እንደምናችሁ በጣም ቆይተን እንደመጣን እናውቃለን። እሱ ይቅርታን ጠይቃለን። ኦልሞስት አንድ ወር ሆነ ፖስት ካደረግን። ሁሌም ያው ቃል እየገባንላችሁ እየጠፋን ነው። አሁን ግን በየሳምንቱ ቢያንስ ለመፖስት እንሞክራለን እናረጋለን። ውዴት በሳምንት 2-3 ብለን ነበር፣ ግን ትንሽ ከበደን። ያው ሌሎች ስራዎችም ስላሉን ግን በሳምንት አንዴም ከመጣን አሪፍ ነገር ይዘን ከመጣን አሪፍ ነው ብለን እናስባለን። እናንተም ደግሞ አበረታቱን፣ ሞራል ስጡን፣ ሰብስክራይብ አድርጉ፣ ኮሜንት አድርጉ። የእናንተ ሰብስክራይብ ማድረግና ኮሜንት ማድረግ ስለሚጠቅመን እና ሰብስክራይብ ማድረግ እንዳይረሳ። የሳ ሰብስክራይብ አድርጉ ጋይስ፣ እንወዳችኋለን። ዛሬ በቆንጆ ታሪክ ተመልሰናል። ያው እንደምታውቁት ቤተሰቦቻችን ታሪክ ይልኩልናል። እናንተን መላክ ከፈለጋችሁ በኢንቦክስ ልታወሩን ትችላላችሁ። አስተማሪ የሆነ አዝናኝ የሆነ ሰዎችን ብቻ በአጠቃላይ ይሄን ታሪክ ቢሰሙት ወይም ደግሞ እናንተ በራሳችሁ መፍታት የከበዳችሁ ነገር ካለ እኛ ለህዝብ እናቀርበውና የህዝቡንም ኮሜንት የኛንም ኮሜንት ትሰሙበታላችሁ። አሁን ቀጥታ ወደ ታሪኩ እንወስዳችኋለን ማለት ነው። ተከታተሉ። እሺ ጋይስ እንዴት ናችሁ? ኤን እባላለሁ። የምኖረው አዲስ አበባ ነው። ከእናቴ ጋር ነው የምኖረው። ዲግሪን ከተመረኩኝ 2 ዓመት ሆነኝ። ደሞዙ ትንሽ ቢሆንም ወጥቼ እገባለሁ። የዘንድሮ ስራ አይ ነው ወጥቼ እገባለሁ። ደሞዙና ስራው ከኔ የማይሻል ልጅ ከተዋወቅኩኝ 1 ዓመት ሆኖኛል። አገላለጿ ደሞዙና ስራው ከኔ የማይሻል ልጅ ከተዋወቅኩኝ 1 ዓመት ሆኖኛል። አገላለጿ ደሞዙና ስራው እሺ ደሞዙና ስራው ከኔ የማይሻል ልጅ ከተዋወቅኩኝ 1 ዓመት ሆኖኛል። ጸባዩ ደስ ይላል። ለሴት ልጅ ያለው ክብር ደስ ይላል። ተላምደናል፣ ተግባብተናል፣ አብረን እንሁን የሚል ጥያቄ ማቅረብ ጀምሯል። ኦኬ እኔ ደሞዙ የማይሻለው ላይ ነው ያለው። ስታክ እየሄድሽ በላት። እኔ በሌላ በኩል ደግሞ ስራው በጣም አሪፍ የሆነና የተሻለ ህይወት የሚሰጥ አርባ ማርያም ተይኝ ጋይስ አገላለጽ የመጀመሪያው ስላሳቀን ነው በእውነት። እኔ በሌላ በኩል ደግሞ ስራው በጣም አሪፍ የሆነና የተሻለ ህይወት የሚሰጠኝ ሰው አለ። እሱን ግን አልፎ አልፎ ስለማገኘው እንደዚህ ነው አልተቀራረብንም። ግን ደስ የሚል ስብዕና ያለው ልጅ ይመስላል። በደንብ ብቀርበው ደግሞ የተሻለ አውቀዋለሁ ብዬ አስባለሁ። የእናቴን ህይወት መቀየር እፈልጋለሁ። በሱ ገንዘብ ባይሆን እንኳን የኔ ህይወት የኔን እገዛ ካልፈለገ በፋይናንስ የኔ ህይወት የኔን እገዛ ካልፈለገ በፋይናንሻል እኔ የምፈልገውን ነገር በራሴ ለእናቴ ማድረግ እችላለሁ ብዬ አስባለሁ። የሚገርም አመለካከት ነው አይደል? ላይክ የራሷ ህይወት የራሷ ትዳር እሷን ማይፈልጋት ከሆነ በፋይናንሻል ለቤተሰቦቿ ለእናቷ የተሻለ ነገር ማለት ትችላለች ማለት ነው አይደል? ደስ ይላል። በራሴ ለእናቴ ማድረግ እችላለሁ ብዬ አስባለሁ። የተሻለ ህይወት ይሰጠኛል ብዬ ያሰብኩት ልጅም ሰሞኑን ቁም ነገር ቢኖረን መስመር ብናስይዘው ደስ ይለኛል አለኝ። ያኛውም እንደዛው ከኔ ጋር አብሮ ረጅም ነገር ያስባል። እኔ ግራ ገባኝ። ቀረቤታችንን ሳስበው ደሃው ወይም ደግሞ ከኔ ጋር ተመሳሳይ አረባ ማለት ነው ጽሁፉን ነው ደሃው ልጅ አሊያም ደግሞ ከኔ ጋር ተመሳሳይ ደሞዝ ስራ ያለው ልጅ ያሳዝነኛል። የኔንም የእናቴንም ህይወት ሳስበው የተሻለ ህይወት ያስፈልገናል እላለሁ። እኔ ለማናቸውም ክንፍ ያለ ፍቅር አልያዘኝም። የባሰ መጣ። ክንፍ ያለ ፍቅር አልያዘኝም። የሴት ልጅ ፍቅር ቀስ እያለ ወንዱ በሚያሳያት ስሜት ይለወጣል ብዬ ነው የማስበው። ከድሮም ጀምሮ ካጣሁት እሞታለሁ ከሚሉት ወገን አይደለሁም። ምን ትሉኛላችሁ? በቀናነት በመጀመሪያ እውነት የሚገርም አስተሳሰብ ነው ይሄ። የሴት ልጅ የፍቅር እንትን ቀስ እያለ ነው የሚመጣው። ወንዱ በሚያሳያት ስሜት፣ ወንዱ በሚያሳያት ክብር ማለት 2 አይነት የፍቅር የመያዝ መንገዶች ይኖራሉ። እውነት ለመናገር ልክ አሁን እንደተባለው ካጣሁት በቃ እሞታለሁ ከሱ ጋር ካልሆንኩ ሰዎች አሉ። አብሬ ብኖር ደስ ይለኛል፣ ካጣሁትም ግን ህይወት ይቀጥላል የሚለው አስተሳሰብ ነው። ትክክል ነው ብዬ አምናለሁ። እሷ አሁን እንትን ያለችው የሴት ልጅ ቀስ ብሎ በሚያሳያት ነው ሳይሆን ይሄ የእሷ ነው እኮ አለች እኮ። እኔ ከድሮ ምን ማምናለች አጠቃላይ ሴት ልጅን እኔ ማስተዋል ወንዱ በሚያሳያት ስሜት ይለወጣል ብዬ ነው የማስበው ከድሮም ጀምሮ። እስቲ የራሷ መሆኑን ይሄ አስተሳሰብ ተናግራለች።
ግን መሀል ቤት ሆነች እኮ በጣም ይመቻት። ስለ ፍቅር አስተሳሰብሽ ይመችሽ፣ ምንም ልልሽ አንችልም። ግዴታ ክንፍ ካላልሽ አንልም። ግን ስለ ታሪኩ ስንመለስ እውነት ነው መሀል ቤት ሆነች አይመስላችሁም? ተመልካቾች ማለት በህይወታችን ውስጥ መወሰን የሚባሉ ነገሮች አሉ አይደል? በቃ መወሰን ጊዜው ሳይረፍድም ሳትፈጥኝም ማለት አንዴ እዚህ ጋር ህይወቴ የቤተሰቤንም የኔንም ህይወት ማሳለፍ ፈልጋለሁ፣ አንዴ ደግሞ ደሞዙ አነስ ያለ ልጅ ጋር ምናምን በቃ ይሄ ሁለት ጋር የምትጫወቱ እኔ ደስ እኔ የራሴ ፐርሰናሊቲ ነው። አይ ምን ማጀመረችም እኮ ግን እነሱ ግን እንትን ነው በቃ እየመረጠች እኮ እሺ ይሄ ሁላችንም እንሄድበት ነው። በእርግጥ ሴቱ ልጅ እኮ 10 ፈላጊ ሊኖራት ይችላል። ለምን አልተፈለኩ ልትል አትችልም ማለት ለመናገር ግን ልቧን ግን ሁለቱም እንትን ቢሏት ነው እንግዲህ እዚህ ጋር ነው እዛ ጋር ነው የሚለው እንግዲህ ከ10 ሁለቱን መርጣው ነው እንግዲህ አይደል ሁለቱን የጻፈችው አጥልላ። እሺ አንቺ የትኛው ላይ ዲሳይድ ብታረግ ወይም ደግሞ እንደ ህይወት የትኛው የተሻለ ነገር ነው? በስሜት ብናበላልጠው ደስ ይለኝ ነበር። የተሻለ ህይወት ወይ የተሻለ ፍቅር ያለው ሰው ቢኖር እዛ ውስጥ ከሁለቱ ለሷ አይ ይሄን ምረጭ ግድ የለሽም ምናምን ለማለት ያስደፍረን ነበር ብዬ አስባለሁ። ግን አሁን በገለጸችው መልኩ ለሁለቱም ያላት ስሜት ተመሳሳይ ነው። ክንፍ ያለ ፍቅር ብታጣቸው ምትሞት አይነት ሰው አይደለችም። እና የትኛው የተሻለ ላይ ታስቢያለሽ? እንግዲህ ማለት ሁሌም የሰው ልጅ እስከሆነ ድረስ ሁሌም የተሻለ ነው ለሰዎች የምንመኘው ለራሳችን የምንመኘው። ግን እንደዛ ስል ደግሞ ሌሊ ሰርቶ አይለወጥም እያልኩ አይደለም። ዳውም ያለችው በሷ አገላለጽ ይቀርታል አገላለጹ በሷ አስተሳሰብ ደሞዙ ዝቅ ያለ ማንም ሲጀምር ደሞዙ ዝቅ ባለ ነው። ከፍ ባለ የጀመሩ በጣም የተወሰኑ ወይ ደግሞ ፋሚሊያቸው ጥሩ የሆኑ ልጆች ናቸው እንጂ ከተሻለ ነገርና ከፍ ካለ ነገር የጀመሩት አብዛኛው የኢትዮጵያ ማህበረሰብ ትንሽ ከሚለው ነው ዝቅ ካለ ነገር ነው ከፍ እያሉ ሄዱትና እኔ ይሄኛው ምረጪ ማለት ያዳግተኛል። ግን አንዳንዴ ይሄ የተሻለ ህይወት ያኖረኛል ብለሽ ራሱ ገብተሽበት የተሻለ ህይወት ላያኖርሽ ይችላል። የተሻለ ህይወት አኖሮሽ ደስተኛ ላትሆኚ ትችላለሽ። በዛው ልክ ግን ይሄኛው ይለወጣል ብላ ገብታ አይለወጥም ይችላል። እውነት ለመናገር ሳይድ መያዝ ብዬ ነው። ሳይድ መያዝ የለብንም ብዬ ነው የማስበው። ሁለቱም ላይ ዲሳይድ አድርገን እንድንነግርሽ ፈልገሽ እኮ ለእኛም ከባድ ነው ይሄ ስሜት። ምክንያቱም መጥፎ ጸባይ ያለው ሁለቱም ጸባያቸው አሪፍ ነው አልሽ። አሁን እዚህ ጋር ኮምፔር የምናደርገው ደህና ስራ ያለውና ደህና ስራ የሌለው ወይም የተሻለ ገቢ ያለውና የተሻለ ገቢ የሌለው በሚል ብቻ ነው። እና ሁለቱም ላይ ሳይድ መያዝ ይከብዳል። ሁለቱም አፍቃሪዎችሽ ናቸው የሚሆኑት አብረን ነው ካሉሽ እና አንቺ በራስሽ የተሻለ የሴት ልጅ አመለካከት ያለው የተሻለ ክብር የሚሰጥሽ የተሻለ ፍቅር የሚሰጥሽ እንዳልሽው ደግሞ በአጭር ጊዜ ውስጥ አንቺ ስራ ሰርተሽ የእናትሽን ወይም የቤተሰቦችሽን ህይወት መቀየር ማትችይ ከሆነ አይ ይሄኛው ይሻለኛል ለእኔ ላይፍ ታይም የማይቆጨኝ የማይጸጽተኝ የእናቴን የቤተሰቤን ህይወት መቀየር ነው ካልሽ ያኛው ነው። ግን የሚገርምሽ ነገር ህይወት ላይክ በአንድ ቀን በጣም ሀብታም ከመሆን በጣም ድሃ ይኮናል፣ በጣም ድሃ ከመሆን በጣም ሀብታም ይኮናል። እና ማሰብ ያለብሽ ዊዛውት ላይክ ገንዘብ ወይም ዊዛውት ያለ ነገር ሆነሽ ነው ማሰብ ያለብሽ። በጣም ሀብታም ነው ወይ ህይወቴን ይቀይርልኛል የተሻለ ስራ ነው የሚሰራው ብለሽ ገብተሽ እግዚአብሔር አያምጣው። ስራ እየሰራ ኦር ሰምቲንግ ይሆን አክሲደንት ደርሶ የሆነ ነገር ቢሆን አንቺ ያን ሰው ልታስረዳው ትችያለሽ። ያለው ነገር ሁሉ ሊጠፋ ይችላል። ትዳር ሲታሰብ ህይወት ሲታሰብ አብረው መሆን ሲታሰብ የሚመጣውን ነገር በሙሉ አብረሽ ለመቀበል ነው ማሰብ ያለብሽ እንጂ ያለውን ነገር ብለሽ ከገባሽ ያ ነገር ሀፕን ቢያደርግ የሆነ ነገር ቢሆን በዛ ሪዝን ከሆነ የወሰነችው እንትን ትላለች። ግን ፍቅሩ የእሱ የሚበልጥ ከሆነ የተሻለ ህይወት ስለሚሰጥሽ ታይዋለሽ። ፍቅሩ የዛኛው የሚበልጥ ከሆነ አይ ከአንቺ ጋር ተመሳሳይ ደግሞ ስላለው ደግሞ ይቅርብሻል አንልሽም። ዋናው ልብሽን ተከታይ የቱ በደንብ ያፈቅርሻል። እኔ ቤቱ ሀሳብሽ እስማማለሁ ባይሆን ሴት ልጅ ወንድ ልጅ በጣም ካፈቀራት እሷ ክንፍ ባትል እንኳን ከሱ ጋር ተጣላሁኝ ሌላውን ላይክ ከሱ ጋር ከተለያየሁኝ በቃ ህይወቴ ስታክ ይሆናል ብላ ባታምን እንኳን የምር የሚያፈቅራትን ሰው ብታገባ የተሻለ ህይወት ታገኛለች ብዬ አምናለሁ። እውነት ለመናገር እሷ ምንም ፊሊንግ ሊኖራት አይገባም አይደለም። እሷን ፊሊንግ ኖራት በእርግጠኝነት በዙሪያ ካሉ ወንዶች የተሻለ ፊሊንግ ስላላት ነው የምትመርጠው እሱ። ግን እሱ ደግሞ በደንብ ቢወዳት በደንብ ቢያከብራት የተሻለ ነው ብዬ አምናለሁ። እና የምር ወንድ ልጅ ክብሩን በጣም በብዙ ነገር ይገልጻል። በገንዘብ ብቻ አይደለም፣ በጣም በብዙ ነገር ማለት ነው። ምናልባት ገንዘብ ኖሮት ለእናትሽ ሪስፔክት ከሌለው ጥቅም የለውም። ለእናትሽ ቤት ሰርቶላት የሚያመናጭቃት ከሆነ ጥቅም የለውም። በኪራይ ቤት ሆኖ የሚያከብራት ባል ይሻልሻል። ተረድተሽኛል ብዬ አስባለሁ። ወይ ደግሞ አሁን ባለችበት የኑሮ ስታንዳርድ እየኖረች ሆኖ የአንቺን ደስታ ማየት ምናምን ይሻላታል። እና በጣም ከብዙ አንግል እዩ። ምክንያቱም እኔ በጣም አውቃለሁ በህይወቴ አንድ ቀን እንኳን ባለን በትንሽ ቀናቶች ውስጥ አብረን የምናውቃቸው ሰዎች አሉ። በጣም በትንሽ ቀን ውስጥ በጣም በፋይናንሻል አሪፍ የሆኑ በጣም በፋይናንሻል ውርድ ያሉ ሰዎች አሉና እግዚአብሔር ካለ ባላሰብሽው መንገድ ህይወታችሁ ሊቀየር ይችላል።
ከአንቺ ጋር ተመጣጣኝ የሆነ ደሞዝ ያለው እግዚአብሔር ካልፈቀደ ደግሞ ባለ ሀብት ያልሽውም ሰው ሊከስር ሊያጣ ይችላል እና በዚህ አንግል ሳይሆን የተሻለ ህይወት ከሚሰጥሽ አንግል ብለሽ ምረጪ። የኔ ምክር ይሄን ይመስላል። እና ደግሞ ትዳር ስናስብ ደግሞ ይሄ መስፈርት የምናወጣ ከሆነ ያ መስፈርት መቼም የሚሟላ ህይወት ልንኖር አንችልም። በካልኩሌሽን ህይወት በካልኩሌሽን ስለማይደገፍ ማለት ነው። እና እንደዚህ ያለው ካልሽ መቼም ነው ይሄ ፋይናንሻል አሪፍ ነው ይሄ እንደዚህ ነው ምናምን ካልሽ እና ካልኩሌሽን ውስጥ ከገባሽ ትክክለኛ ላይፍ ላትኖሪ ትችላለሽ። ግን እንዳለችው ቲና የቱ ነው የተሻለ ህይወት ሊሰጠኝ ይችላል? ቤተሰቤ እና እኔ ሁሌ የምላቸው ነገሮች አሉ። ባል ስታገቢ አንቺ ብቻ የሚያገባሽ ሳይሆን ቤተሰቦችሽ ነው እንትን የሚለው የሚያገባው ብለው ደስ ይሆነ እና አንቺን እንትን ብሎ ቤተሰቦችሽ ሆነ ቤተሰቦችሽ እግዚአብሔር እንደዛ ይሄ እሷን ካገኘ ቤተሰቦች ምን አገባኝ የሚል ነገር ስለማያስማማኝ ማለት ነው። ስለቤተሰቦች መቀበል አለባቸው ቤተሰቦች እና የሚመስለን ብዙ ጊዜ ስናገባ ሲያገቡ እና የሚመስላቸው ከእሷ ጋር ከተስማሙ ምናምን ነገር ስለቤተሰቦቻቸው ምን አገባ ምናምን ነገር የምታረጊው እና ፋይናሊ ምንድነው ምንለው ማን ነው ላንቺ በደንብ ሪስፔክት ያለው ጊዜያዊ ስሜት ነው ያለው ወይስ ምን አይነት ነው የሚለው ከኛ በተሻለ አብረሻቸው አንቺ ስለሆንሽ ያለሽው የሁለቱንም ጸባይ ታውቂያለሽ። ሲያገኙሽ ምን አይነት ፊሊንግ እንዳላቸው ማወቅ ትችያለሽ እና ለመምረጥ ቀላል ነው ብዬ አስባለሁ። ቶሎ ወስኝ። ግን አንቺም ህይወትሽ ማለት ነው መሀል ላይ በመሆን አመታት የሚቆዩ ሴቶች አውቃለሁ። መሀል ላይ ባለመወሰን እና እንደዛ አይነት ሰዎች በህይወታቸው አቃልሉ። አሁን እሷ አመጣችሁ መወሰን ስለፈለገች ግን ሌሎችም አላችሁ። ምክንያቱም እኛ እዚህ ጋር ታሪክ ስናመጣ የአንድ ሰው ታሪክ እንናገር እንጂ እዚህ ታሪክ ውስጥ ያሉ በጣም ብዙ ሰዎች አሉ። ለእነሱም ጭምር አድቫይዝ እንዲሆን ነው እና ፕሊዝ ይሄን የምትመለከቱ ሰዎች ኮሜንት ሴክሽን ላይ ምን ትወስን የሚለውን ጻፉልኝ። ሁላችሁም ግን ኮሜንት ስትጽፉ ሀሳብ እንጂ ሳይድ ባትይዙ ደስ ይለኛል። እውነት ለመናገር አንቺም እንዳልሽ ነው፣ በቃ እንዳልሽ ነው። እኛ ከዚህ ጋር ሁኚ ማለት አንችልም። ምክንያቱም አንዳንዴ ትዳር ደግሞ የፈጣሪ ነው። አንቺ የተሻለ ህይወት ያለው ልጅ ብለሽ ገብተሽ ፈጣሪ ያን ህይወት ካልፈቀደው ተፋተሹ ለዚህኛው ጋር ትይቻለሽ። የፈጣሪ ፍቃድ ነው። ጸሎት አድርጊ። በየትኛውም እምነት ብትሆኚ ጸሎት አድርጊ። ትክክለኛው መንገድ እሱ ያሳልፍሽ። አሜን አሜን። እውነት እና ይሄን ይመስላል የዛሬ ታሪክ። እውነት ለመናገር እስቲ ተመልካቾቻችን እናንተስ ምን ትላላችሁ? ኮሜንት ላይ አሳውቁን። ብዙ ነገር የነካችሁ እኛ ሀገርና ያልተለመዱ ብዙ ነገሮች ነክታለች። ምክንያቱም አንዳንዴ አሁን ላይ ያሉ ዲስ ጀነሬሽን በጣም ውስን ሰው ነው እንጂ የተሻለ ህይወት እንደሚያገኝ ካሰበ ምንም ሳያማክር ራሱን ወደ መግባት የሚወስኑ ሴቶች አሉ። ከዛ ካፈቀዱ ደግሞ በቃ እልል ያለ ፍቅር ይዛቸዋል። አሁን ይሄን አቋሟ ገረመኝ ያለቻቸው ነገሮች እና የተለያየ ነገር ስላነሳች ታሪኳ ላይ እስቲ ሀሳብ ስጡበት። ምን ትላላችሁ እናንተ? እኛ ይሄን ብለናል። ሳምንት እንዝጋው። እሺ እንዝጋው ጋይስ። አይ በቃ ብለናል። የተለየ ነገር የለውም። ደጋግመን ማውራት ነው የሚሆነው። የተለየ ነገር የለውም። እናንተም እንዳይረዝምባችሁ ሳምንት እስክንገናኝ ሰላም ቆዩን። ሳምንት ደግሞ እንደዚህ በተመሳሳይ ታሪክ እስከምንገናኝ ይሄን ሰብስክራይብ ማድረግ ኮሜንት ማድረግ እንዳትረሱ። እናንተም ጸዴ የምትሉትን ብቻ ሳይሆን በጣም ከባድ አስቀያሚ የምትሉትን የህይወት ክፍላችሁ ፕሊስ ላኩልን። ኮሜንት ላይ ስልክ ብትሉልን ስልክ ከብላችሁ ብትጽፉልን በኢንቦክስ እንልክላችኋለን። እዚህ ዩቲዩብ ላይ ጻፉልን፣ ኮሜንት አድርጉ። እንዳለችው ሰብስክራይብ አድርጉ። ቲና ኤንድ ሳንታ ነበር። እንወዳችኋለን። ባይ